ቲማቲሙም እንደዚህ ደረደራለን። እንደ ኦቨን ማለት ነው። እንደዛ ነው የምናደርገው። በጣም ምርጥ ነው። ፈጭታችሁም ትችላላችሁ። ላይ ማፍሰስ ግን ይሄ ይሻላል። አሪፍ ነው። ገባችሁ? ሰዓትም አይፈጅም። ብዙ ቅመም ያው ስለማይሸተን አሪፍ ነው በጣም። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለሆነ ፍልፍል አስዋል እና ከሽመሪ ቺሊ ይሄ እንደ ከሽመሪ ቺሊ የሚያውቅ። ሰላም እንዴት ናችሁ? ውዴቱ ቤተሰቦቼ ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። እንዴት ናችሁ? ረመዳን ስራ እንዴት ይዟችኋል? አለን እግዚአብሔር ይመስገን። በትንሽ ቀለል ያለ ድንች አብረን እንስራ። ከሮዝ የሚበላ በከቦት የሚበላል በሮዝ የሚበላል፣ ግን እነሱ በብዛት በሮዝ ነው የሚበሉት። አንድ ድንች ያው ትንሽ እንደ ቤተሰቡ ብዛት ነው። ብዙ ከሆነ በብዛት ታረጋላችሁ ሽንኩርት። ትንሽ ከሆነ ያው እኔ ትንሽ ስለሆነ ትንሽ ነው የምፈልጉት፣ ያው ለአይነት ማለት ነው ከሌላ ምግብ ጋር። ስንልጥና ቀላሉ ማለት ነው። እንደዚህ ሁለት ነጭ ሽንኩርት ለኛም ለጾምም ይሆናል። በጣም አሪፍ ነው። ቲማቲም በርከት ታረጋችሁበት ፈጭታችሁም ትችላላችሁ። ቲማቲሙ በደቃቁ ተከትፎ ይቻላል። ታጥበውና መጀመሪያ ቃል ሞቅ እናደርገውና ትንሽ ነው ሞቅ እናደርገው።
እንደዚህ በክቡ ነው የምከትፈው። እንትኑ መጥበሻው ሞቅ ካለ በኋላ ማለት ነው አሁን እናረጋለን መሰላችሁ እንደዚህ ማለት ነው እንደዚህ በክቡ ዝም ብለን ብቻ ነው የምንደረድረው። እንደርጠብ ከትፈን ማለት ነው። ግን ያው ጠብሶም ይቻላል፣ ግን የበለጠ ይሄ ይሻላል። ገና ጠብሶ በዘይት ጠብሳችሁ ማቁላላቱ እንትን ሆኖ ይሄም በጣም አሪፍ ነው። ከዛ ሽንኩርቱን በእንደዛው ልክ 2 ፍሬ ካሮቱን ጠብሳችሁ ምናምን አንድ ላይ ማረግ ትችላላችሁ። ግን ያው እነሱ በሚፈልጉት ነው ለምሳሌ እንደዚህ ታረጉና ከዛን እንደዚህ አንድ ሽንኩርት ነው። አንድ ሽንኩርት ያው ብዙ እንትን ስለሌለ አንድ ሽንኩርት ብቻ ነው ማረገው። ሽንኩርቱን እንደዛ በክቡ እንደዚህ ሽንኩርቱን እንደረድረዋለን። እንደዚህ ላይላ እንደዚህ ደርድረን አንድ ቲማቲም እናደርግና እንደዚህ አንድ ቲማቲም በሱ ልክ እንደዚህ እንደረድራለን። እንደ ኦቨን ማለት ነው። እንደዛ ነው የምናደርገው። በጣም ምርጥ ነው። ፈጭታችሁን ትችላላችሁ ላይ ማፍሰስ፣ ግን ይሄ ይሻላል። እንደዚህ ታረጉና እርድ አለ ካሽመሪ ቺሊ
እንደ ፓፕሪካ ማለት ነው። ፓፕሪካ ሳይሆን ካሽመሪ ቺሊ ሌላ ነው። ቤተሰቦቼ ያው ተቋርጦብኝ ነው ይቅርታ። እና ቲማቲሙን እንትኑ ከጨመርን በኋላ ድንቹ ከላይ ቅመም እንጨምረው ማለት ነው። ጨው፣ እርድ፣ ቺሊ እና ይሄ የሚያቃጥለው በርበሬ የሚመስለው በርበሬ መጨመር ትችላላችሁ። ያው ለዚህ ሀገር ስለሆነ ፍልፍል አስዋል እና ካሽመሪ ቺሊ ይሄ እንደ ካሽመሪ ቺሊ የሚያቃጥል አይደለም ፓፕሪካ አይነት ማለት ነው። እና እሱን ጨምረን አናማስለው እንደዚህ አድርገን ከድነዋለን ማለት ነው። ከዛ ደግሞ ተመልሰን እንገናኛለን። አሁን ትንሽ ደቂቃ በኋላ ከዛ ያችሁት ውሃ እንዴት እንደሚያመጣ ያችሁት። ከዛ አሁን እንደዚህ እንገለብጣው ነው። እኔ ትንሽ የሰራሁት ባይዛው ሰዎቹ ትንሽ ስለሆኑ ነው፣ ብዙ ቤተሰብ ስለሌለኝ ነው። ገባችሁ? ሌላ ምግብ ስላለ ከሱ ጋር ለአይነት ለማቅረብ ፈልጌ እንደዚህ ነው የምፈልጉት። ያው ቶሎ ቶሎ ፍሬሽ በቀን ስለምሰራው ማለት ነው። አያችሁት እንዴት ልድልድ እንደሚል በጣም ነው ደግሞ የሚጣፍጠው። ያውነት ለጾም ራሱ ለኛ ራሱ ጥሩ ነው። እኔ ሌላ ምግብ ትላንት ስለሰራሁ ብዬ ነው ያልሰራሁት እንጂ አብሬ ብዙ ጨምር አድርጌ ሰራው ነበር። ያችሁ ቅመም አይፈልግም፣ ምን አይፈልግም፣ ማሰል ብዙ አይፈልግም። እንደዚህ እያደረግን እንከርነውና እስከሚበስል በትንሽ እሳት ማለት ነው የምፈልገው። ብዙ እሳት አይፈልግም እና ትንሽ እንጠብቀዋለን። አሁንም እስቲ ከፍተን እናማስለውና ያችሁ ውሃ መጣ። አሁን ትንሽ እንደዚህ ገልበጥ ታረጉታላችሁ። የራሱ የቲማቲሙ መረቅ ስለሆነ አያችሁት አይደለ? ውሃ ሳትጨምሩ እንዴት እንደሚሆን ዘግታችሁ ስትተውት። አሁን ይሄ በሩዝ ብትሉ በሩዝ ብትሉ በእንጀራ ራሱ ምርጥ ነው። ለአይነት ራሱ በእርድ ብቻ አርጋችሁት፣ ያው እነሱ ይሄ ቺሊው ስለሚፈልጉት ነው እንጂ ለኛ ሀገር ደግሞ በእንትን ብቻ ይቻላል። ትንሽ ነው የሚቀረው። አያችሁታ በስሏል። አንዴ ከድንኝ ብቻ እኛ ደግሞ በርድ ብቻ ባልጫ ለአይነት ሲፈለግ ባልጫ ብቻ መስራት ይቻላል። ትንሽ ደቂቃ እንከርነውና ደግሞ አሁን እንግዲህ በቃዋል። አያችሁት? አሁን ይኸውላችሁ እኔ ትንሽ ስለሆነ ነው። አያችሁት? ይሄን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱ። እናንተም ስሩት። በተለይ ደግሞ እዚህ አረብ ሀገር ያለን ያው ስለምንጾም ለኛ አሪፍ ነው። ገባችሁ? ሰዓትም አይፈጅም። ብዙ ቅመም ያው ስለማይሸትም አሪፍ ነው በጣም። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ።